ከማን ነው ነፃ የሚወጣው? እስቲ እንዴት ነው? ኦሮሞ ከጨቋኙ ነው። ግልጽ አድርገናል። ማን ነው ጨቋኙ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛ? የነፍጠኛው ስርዓት በምኒልክ የሚመራው በጠመንጃ ታግዞ እና እሱ አሁን ህዝቡን አለ ወቅቶ ያ ስርዓት አልቀረማ። ሰውየው የለም። ሰውየው የለም። አዎ ስርዓቱ ግን እንደተዘረጋ የነበረው ግን በሚኒሊክ አስተዳደር ስር አብሮ ሲመራ የነበረው ያ ሁሉ ከ80 በመቶ በላይ የሚሆነው የኦሮሞ ጀነራል አልነበረም። የኦሮሞ ጀነራል በወቅቱ አልነበረም። እሱ የአድዋውን ጋር ምናልባት አምታታችሁት ሊሆን ይችላል። በወቅቱ የነፍጠኛው ስርዓት የሚባለው አሁን እስቲ አሁን ኦሮሞን ምን አደረገው? የቱ ጋር ነው ያለው? እስቲ አሁን ለምሳሌ አሁን በዚህ ሰዓት ላይ የነፍጠኛው ስርዓት የሚባል አካል እዛ ገብቶ የኦሮሞን ህዝብ እየጨቆነ ነው ወይስ ቂም በቀል ነው ያለባችሁ? ያን ጊዜ በነበረው ስርዓት ላይ መጀመሪያ አንጻር ነው የምታየው። ይሄ ሂስቶሪካል ፐርስፔክቲቭ ነው የምታየው። በአንድ ቀን ኢንሲደንስ የሚታይ አይደለም። ትግሉ ሲጀምር ነበርን በል። ለምሳሌ ትግሉን ስትጀምሩ ይሄ ነበርን በል። ትግሉን ስትጀምሩ ነበር እንበል ሳይሆን ነበረ። ቆሙ ቀረናችሁ ሆይ እያሻሻላችሁ አትሄዱም ወይ? ከዚህ ትውልድ ጋር ምን ያገናኘዋል? አሻሽለናል። እና አሁን ዛሬም ነፍጠኛ ስርዓት የሚባል እዛ ገብቶ የኦሮሞን ህዝብ